አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። አህሌን ወሰህሌን ወመርሐባ ፊኩም ብያለሁ ሐባይቢ። እንግዲህ ወደ መስጂድ እየሄድኩ ነው ማለት ነው በእግሬ። እስኪ የምሄድበትን ላስጎብኛችሁ ማለት ነው። ቅርብ ስለሆነ ማለት ነው። አሁን ወንዝ እየተሻገርኩ ነው ማለት ነው። ሀባይቢ ወንዝ ነው ይሄ። እንግዲህ እንደምታይ ውሃ ይሞላል ማለት ነው። እዚህ ጋር ድልድይ ነው። እንደዚህ የድልድይ ምናምን አለ። ይህ በሙሉ እዚህ ጋር ወንዝ ነው ማለት ነው። እንደዚህ ይህ ወንዝ ነው አለ። አሁን ዝናብ ስላለሌ ነው እንደዚህ ነው ማለት ነው። እና እኛ ጋር ደግሞ ኢድ የለም። የሚገርም ነው እላችኋለሁ ሀባይቢ። እንግዲህ መስጂዷ እዚች ጋር የሚደርስ ነው። ብዙም ርቃ አይደለችም። 55 ደቂቃ ነው ማለት ነው። እና ይህን ይመስላላችኋለሁ ሀባይቢ። ላይ ካርኩ እስኪ ግን ኢድ ማለት ነው አንድ ላይ ስታከብሩ በጣም ደስ ይላል። ይህ ነገር ነው ጥያቄ የሆነብኝ። ኢድ ለምንድን ነው አንድ ላይ የማይከበረው? በጣም ጥያቄ ነው የሆነብኝ ማለት ነው ሀባይቢ። እዚህ ላይ ወንዝ ማለት ነው። ዱቦላ እዚህ መኪኖቹ ምናምን። ይህ ወንዝ ክረምት ላይ በጣም ነው የሚሞላ። እክል ኢትዮጵያ ጋር ነው የሚዘንበው ግን እዚህ ጋር ማለት ነው። በዚህ ነው ሱብሃንአላህ። በጣም የሚገርም ነው። ስንት እንትን አለው ቱቦ ራሱ ወደ 4 ነው ወደ 5 6 አካባቢ ማለት ነው። እንደዚህ እዚህ አካባቢ ደግሞ ያው ትርሞል ነገር ነው የኛ ለመቅረጽ ስለማይመችኝ እንጂ የኛን ሀገር ለመሰግን ወደ ላይ እየወጣ ነው ማለት ነው። ያደረስኩ ማለት ነው። አሁን ደርሻለሁ። በወንዶቹ መግቢያ አካባቢ ነው የምገባው። እንደ ኢትዮጵያ አቧራማ አካባቢ ስለሆነ አባባይ በደረስኩ ማለት ነው። እንግዲህ መስጂዱ ተደረገ ማለት ነው። ዳመና አለ ደግሞ ላይ ልንሰግድ ነው። ዳመና አለ እንመስላላችሁ አካባቢያችን ማለት ነው። በርቀት ነው እያነሳለሁ ብዙ